የዛሬው ባለ ታሪካችን ትዳራቸውን የሚያማርሩ ባለ ትዳሮችን በጣም ነው የሚኮንነው፣ የሚሸሸው። እፊቱ ባል ሚስቱን ወይም ሚስት ባሏን በስሱ እንኳን ማማት አይችሉም። የራሱ ቤት ሁኔታ ግልጽ እስኪሆንለት ድረስ ተከታተሉት። ምክንያታቸው ምንም ይሁን ምን ትዳርን ከሚያማርሩት መሃል አንዱ እንዳልሆን በጣም እጠነቀቃለሁ። በትዳር ያልደራደርም። ለውዷ ባለቤቴ ከሚገባት እንዳላጎድላት፣ ሐሳቧ እንዳይከለከል፣ እንዳላስመርራት፣ በህይወቷ ደስታ እንዲኖራት ለማድረግ እጥራለሁ። ባለ 3 መኝታ የቅንጦት አፓርታማ ከመኪና ጋር፣ የገንዘብ ስንቅ እንዲሁም ስለሚኖሩኝ ልጆች ተስፋ የሰነቀ ትዳር። በዛ ላይ የምትረዳ መልካም እናት አለችኝ፣ ባላት ነገር ሁሉ የምታምንብኝ፣ የንግድ ስራዋን እንዳስተዳድረው አሳልፋ የሰጠችኝ፣ ነገዋን መጦሪያዋን ሁሉ የተወችልኝ፣ እንደምጦራት ባክኜ እንደማልቀር ትልቅ ደረጃ እንደምደርስ አምና፣ እኔም እናቴ መንፈሳዊ ጉዞዎችን እንድታደርግ ሁሌም ከጎኗ እንደምሆን ቃል ገብቼ በቤቷ እረፍት ማድረግ ጀመረች። ለእናቴ የገባሁላትን ቃል ግን አንዱንም መጠበቅ አቃተኝ። አንደኛ ስራው አብዛኛውን ጊዜንና ማንነቴን ይፈልጋል። የማፈቅራት ሴትም እንዲሁ። በጣም የተጨናነቀ ጊዜ ያለው ሰው ሆንኩ። ቅደም ተከተል ባስቀምጥም እቅድ ቢኖረኝም ሁል ጊዜ የሚሰነቀር ነገር አይጠፋም እኔን የሚፈልግ። የባለቤቴን ምቾትና መውደድ መጠበቅም የኔን ሙሉ ትኩረት ማግኘቷን ማረጋገጥም በዚያው ልክ የምመራበት መርህ ነው። አንድ ቀን እንደዚህ ሆነ። ባለቤቴ ከውጭ ተናዳ በሩን፣ ቦርሳዋን፣ ጫማዋን እየተገጫጨች መጣች። ሰላምታ የለ በንዴት የሚንቀጠቀጥ ሰውነት፣ በነገር የተጉረጠረጡ አይኖች ይዛ። እኔ ለሰላምታ በተነሳሁበት በምን ሆነሽ ነው ጥያቄ በቆምኩበት ፊት ለፊት በቁሟ ዝርግፍ ብላ ተቀመጠች። ከአይኖቿ ቀጥሎ የሚሆነውን ነገር ከመናገሯ በፊት የወሰነችው ነገር እንደሆነና ከመቀበል ውጪ ምንም የማላደርግበት መሆኑን ተረዳው። ሁሌም እንዲህ ነው። እሷ የፈለገችው በምንም ውስጥ ይደረጋል ይሆናል። እኔስ ጥሩ ባል አይደለሁ? ሁሉን እንደ ሐሳቧ። አባቴ በቋሚነት ከኛ ጋር ይኖራል። በመጪው ሰኞ ወንድሜ ይዞት ይመጣል። እንነጋገር፣ እንመካከር አይደለም፣ ውሳኔ ብቻ። ልቤ ስንክል አለ። ምን ማለትሽ ነው ይመጣል ማለት? እጆቿን አጣምራ ተንኮል ካዘለ ሽራፊ ፈገግታ ጋር አቅሙ እየደከመ ነው፣ ወንድሜና ሚስቱ ከእንግዲህ በኋላ መንከባከብ እንደማይችሉ ነግረውኛል፣ ስለዚህ እዚህ ይመጣል አለቀ ብላ ቀጣይ ንግግር እንደማትፈልግ በሚያስታውቅ ሁኔታ ፊቷን አዞረች። የደም ምቴ በጆሮ ግንዴ በኩል በጉልህ ተሰማኝ። አባቷ እኛ ጋር ለመኖር ስለመምጣቱ አይደለም እኔ ደግሞ የተናደድኩት፣ ከዚህ በፊት በተፈጠረው በሆነው ባደረገችው እንጂ። እናቴ ከሆነ ሕክምና በኋላ እንክብካቤ ያስፈልጓት ለ15 ቀናት ወይም ለሳምንት እኛ ጋር እንድትሆን ፈልጌ ባለቤቴን ጠይቄያት ነበር። በቤቴ የማንኛችንም ዝምድና ያለው ሰው እንዲኖር አልፈልግም። በተለይ አረጋዊ እንዲህ እድሜው ገፋ ዘወትር እንክብካቤና ክትትል የሚያሻው ሰው በፍጹም። እኔ በዚህ አልተዋዋልኩም። በቤቷ ወይ ነርስ ወይ ተንከባካቢ ቅጠርላት ወይም ወደ መቄዶንያ ላካት። እንደነገርኳችሁ እናቴ የምትረዳኝ ሴት ናት። አንተ ግድ ብለህ እንጂ ወይ ልጄ በል ትዳርህን አጥብቀ ያዝ የምታዛልቅህ አለችኝ እናቴ። እኔም አደረኩት። እናቴን ብቻዋን ተውኳት። ሰርታ የማጠግብ እናቴን፣ አሁን የምንንደላቀቅበትን መተዳደሪያ የተወችልኝን እናቴ፣ የኔን መምጣት ደጅ ደጁን እየቃኘች የስልኬን ጥሪ አሻንጉሊቱን አጥብቆ እንደሚይዝ ሕፃን ስልኳን አቅፋ እየጠበቀች። እንባዬ ንዴቴ በጉሮሬ በኩል አቃጠለኝ ከውስጥ። ስለዚህ አባትሽ እዚህ በቋሚነት ሊኖር ይችላል፣ እናቴ ግን ለሳምንትም እንኳን አትችልም አልኳት ሰውነቴን እየተቆጣጠርኩ። የሸመገለ ሰው በቤቴ እንዳላይ ብለሽኝም ነበር እኮ፣ ለአባትሽ ሲሆን ተለወጠ? ገልመጥ አደረገችኝ ነገሩን ያልተረዳች በመምሰል። ከሸመገለ ሰው ጋር መኖር አልችልም አላልኩም በጭራሽ። ካንተ እናት ጋር ግን መኖር እንደማልችል ነግሬያለሁ። እንደተገረፍኩ ተሰማኝ።
አንገቴ ጭንቅላቴን መሸከም አቃተው። አቃሰትኩ። ህመም ተሰማኝ። ለኛ በጎ ከማድረግ ሌላ ምን ባደረገች ከእናተ ጋር መኖር አልችልም ትበለኝ? አዘም ከውስጤ የሆነ ገመድ የተበጠሰና መብራት የጠፋ አይነት ስሜት ተሰማኝ። ከዛ መረጋጋት፣ ከዛ መቅለል፣ ከዛ ነገሩ ግልጽ እየሆነልኝ እንደመምጣት አለ እና በተረጋጋ ግን የመሰማት ግርማ በተሞላበት ድምፅ ሁለቱም በእድሜ አንጋፋ ናቸው፣ ሁለቱም ደካሞች፣ ሁለቱም ድጋፍ የሚፈልጉ፣ ሁለቱም ለኛ የማይመቸንን ነገር ሊያደርጉና ሊናገሩ የሚችሉ። እየሰማችኝ መሆኗን ለማረጋገጥ አየኋት። በደንብ አየኋትና አባትሽ ለቤታችን ብቁ የሆነበት እና እናቴ ያጎደለችውን ንገሪ፣ ልስማው። ምንድነው? ንገሪ አልኳት። መርበትበት ጀመረች። ሁኔታዬ መልካም አላስተላለፈላትም። ሁሌ ለፍላጎቷ የሚታጠፈውን እኔን አላገኘችኝም። ስለዚህ ቅን ወደሚመስል ማንነት ተመለሰችና በሚያባብለኝ ድምጿ እናታችን በጊዜ ነው ያለፈችው ታውቃለህ። ብቻውን ነው ያሳደገን። በችግር ተፈትኖ ነው እዚህ ያደረሰን እና ዕዳ አለብኝ። በድፍረቷ ተገረምኩ። ንፋስ ያሳደገኝ ይመስላለሁ? ድንገት እኔ እንዲሆኜ ከሰማይ የወደኩ ይመስልሻል? እኔም ባለዳ ነኝ። ለኔና ላንቺ የተረፈ የቅንጦት ኑሮ የሰጠችኝ ሴት ባለዳ። ሚስቴ ለሳምንት ልጇ ቤት እንዳትቆይ የከለከለቻት ሴት ባለዳ። እንባዋ ዱብ ዱብ አለ። በአራት መንታ የሚሉት አይነት። ለመጀመሪያ ጊዜ የእንባዋ ምክንያት የመጎዳት የመከፋት አለመሆኑን ተገነዘብኩ። ዛሬ ሁኔታው እንዳሰበችው ስላልቀለለላት ደንግጣለች። ዘዴዋ ዛሬ አልሰራም። ሁሌ በሷ መንገድ ብቻ የምጓዝ ሰው ነበርኩ። በእንባዋ የምደነግጥ ሰው፣ እንዳልሽ የምል ሰው። ዛሬ ጥያቄ አንስቻለሁ። ቁጣና ግልምጫው ወደ ልመና ተሸጋገረ። እባክህ ሕይወቴን አታመሰቃቅልብኝ። ስለ አባቴ ኃላፊነት አለብኝ። የትም ልጥለው አልችልም። አልተቆጣሁም፣ አልተናደድኩም። እንደውም ረጋሁ። ሁሉ ግልጽ ሆኖልኛል። ከ3 ዓመታት በፊት የኛ ኃላፊነት እኛ ሁለታችን ብቻ ነን ብለሽኝ ነበርኮ። ባንቺና በእናቴ መካከል እንድመርጥ ያደረግሽኝ እፊቷ ነበር። እኔም አንቺን መረጥኩ። ለዓመታት እንደተሸከምኩት ያልተገነዘብኩት ቁስል ነበረ ለካ። ልቤን የሚበላ ሐሳብ ነበረ ለካ። ዛሬ ውስጤ የሚሰማኝን እንዲሰማኝ በይፋ ፈቀድኩለት። በየምሽቱ እናቴ ምን እንደበላች አስብና ድምጼን አጥፍቼ ያዝን ነበረ። ብቻዋን እንደምትኖር ብትወድቅ ማን ያነሳት ይሆን እያልኩ ዕለት ዕለት ይህንን የጸጸት ስሜት ለመቅበር ወይ በስራ እጠመዳለሁ ወይ ሚስቴ የሚያስደስታትን አደርጋለሁ። ወይኔ እናቴ። ይኸውልሽ ጥሩ ልጅ መሆንን የተውኩት ላንቺ ጥሩ ባለ መሆን ስል ነበር። በቀጥታ አይኖቿን እየተመለከትኩ አንቺ ዛሬ ጥሩ ልጅ መሆን ፈለግሽ? አባትሽን መረጥሽ? ብስጭት አለች። ሌላ ጊዜ እንዲህ ማገዱ አልፈጅም ነበር። አባቴ ከወንድሜ ጋር መቆየት አይችልም። የወንድሜ ሚስት እያስቸገረችው ነው። ድፍረቷ የገዛ ድምጿን አለመስማቷ ገረመኝ። እናቴ ለአንድ ሳምንት እንኳን እንዳትመጣ ከልክለሽ አባትሽን በቤቴ ልቀበል እንደምችል ለምን አሰብሽ? ለእናቴ የተዘጋደች ለአባትሽ እንዴት ይከፈታል ብለሽ ተማመንሽ? በጩኸት መለሰችልኝ። ምክንያቱም አባቴ ከኛ ጋር ሲኖር ደስተኛ ሆናለሁ። ሚስት ደስተኛ እንድትሆን አትፈልግም? ዋው አላውቃትም ነበር። ከአባትሽ ጋር መኖር ያስደስትሻል? እሺ ሂጂ፣ ከሱ ጋር ኑሪ። ከፊቷ ላይ የሆነ ነገር ተገፈፈ። ምን አለችኝ፣ ድምጿ በጥርጣሬ ተሞልቶ። የቀበርኩትን ወደ ኋላ ያልኩትን ሁሌ ይህንን ከተናገርኩ ኑሬን ያናጋብኝ ይሆናል ብዬ እየፈራሁ የምትሆን ዛሬ ነገርኳት። እናቴን ከህይወቴ ያስወጥተሽ ብቻዋን ወና ቤት ውስጥ የወላድ መካን ሆና እንድትኖር ፈረድሽባት። ማምለጫ እንዳጣት አዳኝ አፍነሽ አንቺን እንድመርጥ አደረግሽኝ። እኔንም ብቸኛና ሰው የማይፈልግ አድርገሽ ቀባሽኝ። ዛሬ በተራሽ አንቺ ጥሩ ሰው አባትሽን ልታመጪ ትፈልጊያለሽ? እኔ ለሷ አፈርኩላት። ይህንን ሐሳብ ስታነሳው ራሱ እንዴት አልደበራትም እያልኩ እያሰብኩ ሳለ
አባቴን መቀበል ካልቻልክ እንፋታ፣ ይሄ መጨረሻችን ነው የሚሆነው። አየኋት፣ የወደድኳት ሴት፣ በፍትሃዊነት መውደድ ያልተማረችውን ሴት። ይገርማል። ከ3 ዓመት በፊት እንዲሁ እንፋታ ብለሽኝ ነበር። እናቴን ካመጣሁ ያውም ለ15 ቀን ትክ ብዬ አየኋት። ዛሬ ደግሞ አባትሽን ካልተቀበልኩ እንፋታ፣ ሌላ ፊት። ዛሬ ፍቺ ጥያቄሽን መቀበል ይቀለኛል። ቦርሳዋን አነሳች፣ ለመሄድ ለመውጣት። ሌላ ቀን ከዚህ በላይ ከተጋመድን በኋላ ልጆች ከመጡ በኋላ መቼና ስንት ጊዜ ይህንን የፍቺ ሸምቀቆ እንደምትስቢው አላውቅም። ይኸው እሄዳለሁ፣ ዳግም ትመለሳለች ብለህ እንዳትጠብቅ። ህመም የሆነ ነገር ሲነቀል ያለ የእረፍት ትንፋሽ አይነት፣ ሰው ሲቆርጥለት የሚተነፍሰው ትንፋሽ አይነት፣ የመረጋጋት በጥራት የመመልከት የመረዳት አይነት ትንፋሽ። አሃ አይነት። አታስቢ፣ እንፋታለን። ወደ በሩ እየቀረበች ነው። በቁም ነገር ነው የምልህ፣ ከወጣሁ አልመለስም። እኔም በቁም ነገር ነው፣ አትመለሽም። ከ3 ዓመታት በኋላ ለመጀመሪያ ጊዜ ራሴን መረጥኩ። ፈጽሞ ያልተወችኝን ያላዘነችብኝን እናቴን መረጥኩ። ውዷ ባለቤቴ ያልተረዳችው መስዋዕትነት ከከፈልኩለት ትዳር ሰላምን መረጥኩ። አንዳንድ ጋብቻዎች በፍቅር እጦት ምክንያት ብቻ ሰላም አያጡም ለካ። አሁን ነው የገባኝ። ፍቅር ፍትህን፣ ክብርን፣ ይቅርታንና ከልብ መስጠትን ካጣ በስውር የተሸፈነ ብቸኝነት ይሆናል። ታሪኩን ከወደዱት ሰብስክራይብ በማድረግና የላይክ ምልክቷን በመጫን ያሳውቁን። እንዲሁም ቢነገር የሚሉት ታሪክ ካለ ወይም የሚያካፍሉን ሐሳብ ካለዎት ኮሜንት ላይ አስቀምጡልን። እናመሰግናለን።